ስንዴው ሸህዬ ይለናል ስብሐት ገብረ እግዚአብሔር። እግረ መንገዴን ወሎዬዎች ወደሚያዘወትሩት ግሮሰሪ ጎራ አልኩኝ። እግረ መንገዱን ስንዴው ሸህዬ ወደ ጨዋታችን ጎራ አለ። ጅግና ደርጉን 5 ዓመት ሙሉ ገትሮ የያዘ ወንድ ለምን ኖሯል የሸፈተው? ግልገል አይገዛኝም አለ። በምን የያዙት? አቀስታ ነው ሲሉት ኢላዳ ይገኛል፣ ኢላዳ ነው ሲሉት ወለቃ በረሃ ይገባል። ወታደር ሲልኩበት ሲፈጃቸው ሰራዊት ነበረ ማለት ነው። ምን መሰልዎት? የቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ስንዴው ሸህዬ እንዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑቅመሱልኝ እና ይመጣሉ። መምጣት ነው ፈጁት እንጂ የደርጉን ወታደር ተራዎቹ ሽፍቶች አዘፍኑለታል። እንዲህ በያንቺ ያ ስንዴው ሸህዬ የመጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴው ሸህዬ ሾዎቹ ልጅ ነው የሚለው። ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን አገር ጠባቂ ጭምር ነበር። ታዲያ ስንዴው ክንዱን ሳይንተራስ ማና